3 ዓመት ስትሞላ እንዲሁ ሐኪም በየጊዜ ሐኪም ትሄዳለች፣ ሐኪም ቤት ትሄዳለች። 3 ዓመት ላይ የመጨረሻ ታመመች። ስትታመም አይሲ እስከሚያስደርሳት ድረስ ደረሰ። በቃ እንደምንም ከአይሲው ወጣች። እንዲህ ስናስተኛ በየሆስፒታሉ ላይ መሄድ ይወዳሉ ማለት ከልጅነቴም ሰው መጠየቅ ያለኝን መካፈል በጣም ነው የምወደው እና ከዛ ዞርኩ። ስዞር የራሴን አይነት የምትመስል ልጅ አየሁ። ሳይ ልጅቷ ትንቀሳቀሳለች፣ ታወራለች። ምን ሆና ነው ስል አይ ለኦክሲጅን ብቻ ነው የመጣሁት ፊዚዮቴራፒ ቦታ አለ አለች። ታወራለች። ምን ሆና ነው ስል ፊዚዮቴራፒው የቱ? ከዛ ነገረችኝ። በፊዚዮቴራፒ ፊዚዮቴራፒ ምን እንደሆነ አላውቅም። እኔ ምንም ነገር እንዴት እንደሆነ ምን እንደሆነ አላውቀውም። በጣም ስትለኝ የት አካባቢ ነው አልኳት። እንደዚህ አይነት ቦታ ቶታል ምናምን ብላኝ መካነ ኢየሱሶች እናቶች ሌሎቻችሁም ካላችሁ ወዲያችሁን እንድትጠቀሙ በዚሁም ጠቁማችኋለሁ። ካሳንቺስ ቶታል አለችኝ። እሺ ብዬ ባለቤቴን ከስራ አስቀርቼ በቃ ሄድኩ። ሲሄድ ምሳ ሰዓት ነው። ልጆቹ እዛ እንዳለ ምሳ እየበሉ ፊዚዮቴራፒ የሚሰሩ ልጆችም ምኑም እዛ የው ሳይ እኔ ልጅ እንደዚህ ሆና ነው የምትቀረው ብዬ አለቀስኩ። ከዛን ሳያለቅስ ለ2 ሰዓት አልቅሽ አሉ። ለ2 ሰዓት አልቅሽ አይኔ አባብጦ ምናምን ሆኔ። ከዛ ፊዚዮቴራፒስቷ ከአሁን በኋላ አታለቅሽም፣ በቃ ዛሬ አልቅሽና ይውጣልሽ አለች። ከዛን አልቅሼ ወጣልኝ። በሳምንት ተመልሼ ሲሄድ እኔ ላይ መስራት ነው የጀመሩት እነዛ ፊዚዮቴራፒዎች። ልጁን ትቶ እኔ ላይ ነው መስራት የጀመሩ። ቡና እየጠጣን እርስ በራስ እያወራን እየተመካከርን እኔ ባሌ እንዲህ ነው የአንቺ ባል እንዲህ ነው እየተባባል ቀጠልንበት። እዛን ስንቀጥል እኔ ምን ሆኜ የተገኘው ከፊዚዮቴራፒስቶቹ ከሌሎቹ ሁሉ ጠንካራ ሁኜ ካሁን በኋላ ወደ ጉግል መጻፍ ጀመርኩ፣ መፈለግ ጀመርኩ። የፊዚዮቴራፒ አይነቶችን ማንበብ ጀመርኩ። ከዛን ስማ ሳያ ፊዚዮቴራፒ እንደዚህ ነው ስል ሳይ ከዛ ማቆማ ስባል ማቆማውን ስፈልግ ከዛም በኋላ እነ ሴፉ ፋንታውን ስረጄ ኮመንት ጻፍኩ ማቆማውን እንድገዙልኝ። ማንም ሰው በመድኃኒዓለም በክርስቶስ አናግሩኝ ብዬ ስላቸው ማንም የሚመልስልኝ ሰው ጠፋ። ከዛ ሊንክ ስጫን ወደ ሌላ ቦታ የሚወስድ ሊንክ አየሁ። ከዛ እንደዚህም ዩቱብ መስራት ይቻላል እንዴ ብዬ ዩቱብ ላይ ያለው ነው ቪዲዮ ያለው ነው ዩቱብ ላይ አንድ ቪዲዮ ጫንኩ። አንድ ቪዲዮ ስጭን አንዷ እናት መታ ምን ልርዳሽ አለችኝ። በኮመንት ላይ አለ ኮመንቱም እዛ ስር። ከዛ እኔ የምፈልገው እንዲህ ነው አልኳቸው። ስልክ ቁጥርሽን ማለት ጀመሩ። ከዛን ስልክ ቁጥሬን ስሰጥ በጣም ደግ የሆኑ ጠንካራ የሆኑ ኢትዮጵያ ላድናት የምትባል እንግሊዝ የምትኖር አንድ ኤት ነበረች። እሷ አገኘችኝ፣ ዩቱቤን አስተዋወቀች። ሌሊትና ቀን ቁጭ ብላ ሰዓቱን ሞላች፣ ሞኔታይዜሽን አደረገችልኝ። ከዛ ዩቱብ እንደሚከፍልም አላቅም ነበረ። ከዛ ልጄን ለማዳን ማቆማው ተገዛ፣ ዊክቸሩ ተሰጠኝ። ከዛም በኋላ ልጄ ላይ መስራት ጀመርኩ። ልጄ ላይ የምሰራው እያንዳንዱን ለውጧን ዩቱብ ላይ ያስቀምጣለሁ። እዛ ላይ ፊዚዮቴራፒ እንዴት እንደምሰራ ፊዚዮቴራፒ ቦታ የማየውን በሙሉ ተግባራዊ እያደረግኩ የምሰራውን ሰርቼ አሁን ዛሬ የለቀኩትን መጨረሻ ቪዲዮ ሄዶ ማየት ይችላሉ። መቀመጥ ችላለች፣ ራሷን ችላል ልጄ ማለት ነው። እና ይሄ ከዛም በኋላ አምኜ ተቀብዬ ነው። በዚህ መሀል ብዙ ነገሮችን አሳልፍ ያለውም ስላችሁ ለባለቤቴ አልነግረውም። ለባለቤቴ ከነገርኩ እኔም ዳይሜጅ እሱም ዳይሜጅ እንዳይሆኑ ጭንቅላቱን እያልኩ እየፈራውለት። በ7 ዓመት ትሞታለች አሉኝ አብዬ ሐኪሞች። በ7 ዓመት ትሞታለች ስሉኝ ልክ 7 ዓመት ስደርስ ልጄ ዛሬ ትሞታለች ብዬ ጠብቄ በጭንቀት እኔ ራሴ ሐኪም ቤት መግባት አቡዬ አስቀምጬልሻለሁ መሴጅ። ይቅርታ ስልክ ነው የተደወለ። ይቅርታ። ከዛም በኋላ ትሞታለች ስባል እኔ በጭንቅ ወደ ሐኪም ቤት መግባት ለ2 ወር እኔ 7 ዓመት እስከምትሞላ ድረስ በጭንቅ ከዛን 7 ዓመት ላይ ልጄ በፊት ሆስፒታል የምትገባ ሆስፒታሉን ሳትገባ እግዚአብሔር ረድቶልኝ አሁን ብዙ ለውጦች እንጀራ መብላት ቻለች፣ ውሃ ማለት ቻለች፣ ብዙ ነገሮችን
ቻለች ማለት ነው። በዚህ ዙሪያ ላይ ማለት ነው እንደዚህ ሲሰራ በአንድ ልጅ ብቻ አይደለም፣ 2 ልጅ ነው። አንዱ ደግሞ አሁንም የሚጥል በሽታ አለበት። እሱ ላይም እየሰራው ነው። እሱ ብዙ ለውጥ አለ። አሁን ትምህርት ቤት ገብተዋል። ብዙ ነገሮች በ2 ልጅ ላይ ሰርተን ለውጥ መጥተዋል። በዚህ መሀል ግን ያው ባለቤቴ በጣም ጎበዝ ባል ነው። በጣም ጠንካራ ባል ነው። ያግዘኛል። ወንዱ ልጅ ወለድኩ እንጂ ያሳደገ እሱ ነው። ብዙ ነገሮቹን የሚያደርገው እሱ ነው። ዳይፐር ይቀይርላታል ለልጄ። ብዙ ነገር ነው የሚያደርገው። በምክር ያግዘኛል በብዙ መንገድ ማለት ነው። እና ጠንካራ ባልም አለኝ። ለዚሁ እሱንም ቴንክ በለዋል። ይሄንን ነው የሚመስለው። ትዙዬም እግዚአብሔር ይስጣችሁ። በትንሽ ነገር አንዱን ነገር በተነሳ ቁጥር ብዙ ጊዜ ትዙ ቶሎ ብላ ነው ተስፋ የምትቆርጠው። ተቆጪልኝ። እዚሁ አጋጣሚ ድምፅ እስከ መጨረሻ እንድትሆኑልን። ኢትዮጵያ ውስጥ ብዙ ነገር ነው ችግር ያለው። እኔ ያለሁት ኢትዮጵያ ነው። በጣም ብዙ ችግር ነው ያለው። ቤተክርስቲያን ስንሄድ በዊልቸር ወደኋላ ነው የሚሉን። እኔ አሁን ለ6 ዓመት እጅ አላውቅም። አንድ ቀን ይዤ ሄድኩ። ከዛም በኋላ ሁሉም ከንፈራቸውን ስመጡብኝ መሄዱን ተውኩት። ቤቴ ውስጥ ነው፣ ከዩቱብ ላይ ነው የምሰማ ስብከቱንም ምኑንም። ስለዚህ እና ለዛ ስለሚሆኑልኝ መሆን አለበት። ድምፅ እንድትሆኑልኝ። ለትምህርት ቤት የለንም፣ ማቆያ የለንም፣ ዳይፐር በቁጥሩ አናገኝም። ይሄ የብዙ ወላጆች እናቶች ነው እየጮኩ ያለው። ድርጅት የሚባለው ደግሞ የሆነ ድምፅ መሆንም የሚፈልግ ሰው አንቺ ብቻ ሳትሆኚ በጣም አንድ ስለ ልጄ እያወራው ነው መጣለሁ ከሰው ጋር እና በጣም ድምፅ መሆን ያስፈልጋል ለእኛ ልጆች በጣም እና በዚህ ዙሪያ ላይ እንድታግዙ እንድትደግፉ እላችኋለሁ። በብር ሳይሆን በሀሳብ እርዱ። ሀሳብ የሀሳብ ድሃ ከሆን ምንም ብር ቢኖረን ምንም ማድረግ አንችልም። ሀሳብ ካለ ግን በትንሹ በ10 ብር እንኳን እንዴት ማስተዳደር እንደምንችል ልጆቻችን እንዴት ማጠንከር እንደምንችል ይገባናል። በምክር አሁን በጥሩ ፈገግታ ሰው መቀበል ጥሩ ነገር ነው ለእኛ ልጆች። ቤት የምታከራዩ ሰዎችም ባካችሁን አታሳቅቁበት። በቃ ውሃ በባሌ የምሰጣቸው ቤት አለ። ልብስ ስታጠብ ዳይፐር ስጣል ይሸጣል የሚባል ቦታ አለ። በዚህ ዙሪያ እንኳን እባካችሁ በረከቶች ናቸው ለእናንተ። በረከት ሆኖ ነው እዛ ግቢ ውስጥ መጥተው የሚከራዩ። ደግፉ፣ አይዞ በሉ። በድንገት ማለት በቃ ለምን እናንተ ግቢ መጥተው እንደተከራዩ አይታወቅም። ለእናንተም የሆነ በረከት ይዞ ሊመጣ ይችላል። ያችን እናደግፏት። በቤተ ክርስቲያንም ሲሆን ቤተ ክርስቲያን ላይ አይዟችሁ እኔ አለውላችሁ በሉ። እርግማን አይደለም፣ እግዚአብሔር ስለወደደን ነው የሰጠን ይመስለኛል። በዚህ እና በዛ ዙሪያ እንድታግዙ ነው የምንፈልገው እላችኋለሁ ውዶቼ። ተባረኩ። አንቺን ቤትሽን ከፍተሽ ስለሰጠሽን፣ ሰዓትሽን ስለሰጠሽን እውነት ከልብ እግዚአብሔር የልብሽን ያሰብሽን መሻትሽን ያርግልሽ። ከስርም ቁጭ ብላችሁ የምትሰሙን እግዚአብሔር አምላክ ይባርካችሁ። ተባረኩ። በሁሉም መንገድ የተባረካችሁ ሁኑ። እግዚአብሔር ይስጥልኝ። አቡዬ አመሰግናለሁ። እኔ በየቀኑ እየገባው ጊዜ እየተሻሞነው ይቅርታሽ። በፍጹም ምንም ችግር የለውም። በጣም እጅግ በጣም አድርገን እናመሰግናለን። እባካችሁ ታፕ ኮፒ ሊንክ እያደረጋችሁ እሺ። እናመሰግናለን። በጣም ጀግና እናት ነሽ፣ ጎበዝ ነሽ፣ በርቺ። በየጊዜው አሁንም ወርደሽ ታች ታፕታፕ ኮፒ ሊንክ እያደረግሽ አዳምጪ። ሌላ ጊዜም በየሳምንቱ እየገባሽ ሞራል እንድትሰጪ ለአዳዲስ እናቶች እንፈልጋለን። እሺ አዲስ እናት ሳይኖር የለም ያሳለፍኩት እኔ በአብሽ የሰራሁት ፊዚዮቴራፒ አለ። በአብሽ እንዴት እንደሰራው በባህላዊ ራሱ ብዙ ለውጥ እንዴት እንደመጣ አስተምርላቸዋለሁ። ለሌሎች በጣም ብዙ እናቶች ወረፋ እየጠበቁ ስለሆነ ለመግባት አዳዲስ እናቶች በሌሉ ሰዓት ነባር እናቶች እየገባችሁ ለሌሎች እናቶች ሞራል ትሆናላችሁ እና በጣም እናመሰግናለን። ጆርናሊሽን ስላካፈልሽን ተባረኪ። ጀግና እናት ነሽ፣ በርቺ። እናመሰግናለን። እሺ ተረኛ ሂራ እና ይኸው አንድ ቦታ ተለቋል። ሰንዬ የላኩልሽን ኢንቫይት አድርጊያት። እሺ ሂራ የቴት ጀምሪ ማሬ፣ ተረኛ አንቺ ነሽ። ታፕታፕ ሀብዬ አመሰግናለሁኝ ይህን እድል ስለሰጠሽኝ።